بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله أما بعد السلام عليكم ورحمة الله وبركاته የተወደዳችሁ ወንድምህቶች ኢንሻአላህ ዛሬ የምንገኘው በተጅዊድ ትንተና ፕሮግራማችን ላይ ነው የሚሆነው። እንግዲህ እንደምታዩት ሱረቱ ናስ طيب بسم الله الرحمن الرحيم እንግዲህ የቢስሚላህን ትንተና ሱረቱል ፋቲሃ ላይ አይተናል። እዛው ላይ ትመለሳላችሁ ሰዓቱን ለመቆጠብ ማለት ነው። ምክንያቱም የተወሰነ ፈጠን እላለሁኝ ለናንተም ለማውረድ እዛ እንዳትቸገሩ፣ እኛም ደግሞ ከሀገር ቤት ስንልከው ወደ እናንተ በቀላሉ እንዲደርስ ማለት ነው። طيب قل أعوذ برب الناس تلاواونم لب بلاችሁ ለማስተካከል ትሞክራላችሁ። ቁል ስንል እንግዲህ ምንም ነገር አይኖረንም። አዑዙ አዑ ስንል አይኑ ላይ ከضم በኋላ ዋው ስኩን መጥቷል። እንግዲህ ዋው የመድ ፊደል ነው። መዱ መደል አስሊ ወይም መደ ጠቢዒ እንለዋለን። አይኑን ሁለት ሐረካ እንስባለን። ቁል አዑዙ አቀራሩ ማለት ነው። ቢረቢ ናስ ቢራ ስንል ራ ፈትሐ ስለሆነ ሙፈኸም ነው፣ እናወፍረዋለን፣ አይቀጠንም። ቢረቢ ናስ አናስ ስንል ላመል አላለ። እንግዲህ አብዛኛው የምንተነትነው የተጅዊድ አሕካም የተማራችሁትን አይደለም። አሕካም ተጅዊድ ላይ ቀጥታ ትምህርቱን ተከታተሉ። ይህን የምንተነትነውን ከተወሰነ ጊዜ በኋላ ኢንሻአላህ ትረዱታላችሁ። አናስ ስንል ላመል አላለ። እንግዲህ ላመል አል ባለፈው እንደተነጋገርነው ሱረቱል ፋቲሃ ላይ ሸምስያና ቀመርያ እንለዋለን። እንግዲህ ላሙን ካልቀራ ነው ሸምስያ ነው የሚባለው ማለት ነው። ላሙን ከቀራ ነው ቀመርያ ይባላል። እዚህ ላሙ ስላልተቀራ ሸምስያ ነው፣ እናልፈዋለን። ቢረቢ ናስ ሌላ ሁክም አለ ኑን ላይ። ኑን ሸዳ ሆኖ ስለመጣ ጉና እንለዋለን። ወደ አፍንጫችን ወሰድ አድርገን ሁለት ሐረካ ጠበቅ አድርገን እንቆይበታለን። አቀራሩ ቢረቢ ናስ። ሌላ ሁክም አለ አሁንም ከኑን ፈትሐ ላይ ከፈትሐ በኋላ አሊፍ ሱኩን መጥቷል። አሊፍ የመድ ፊደል ነው። እንግዲህ መዱ መደል አስሊ ወይም መደ ጠቢዒ ነበር። ማቆሚያ ላይ ስለሆነ መዱ ወደ መዱን ዓሪዱን ሊሱኩን ይቀየርና ሁለት ወይም አራት ወይም ስድስት ሐረካ ስበነው እናልፋለን። እኛ እንግዲህ እንደ አዲስ ተማሪ በመጨረሻው በስድስቱ ሐረካ ለመለማመድ ነው። ቁል አዑዙ ቢረቢ ናስ መሊኪ ናስ ስንል መሊኪ ላይ ምንም የለም። አናስ ስንል ላመል አል መጥቷል። አሁንም ሸምስያ ነው፣ ላሙን አንቀራውም። ሌላው ሁክም ምንድነው? ኑን ላይ ሸዳ ኑን ሸዳ ሆኖ መጥቷል። ኑን ሙሸደዳ ሲሆን ጉና እንለዋለን። ወደ አፍንጫችን አምጥተን ሁለት ሐረካ ጠበቅ አድርገን እንቆይበታለን። አቀራሩ መሊኪ ናስ። ሁለተኛው ሁክም ኑን ላይ ከፈትሐ በኋላ አሊፍ ስኩን መጥቷል። አሊፍ የመድ ፊደል ነው። መዱ መደል አስልይ ነበር ወይም መደ ጠቢዒ ማቆሚያ ላይ ስለሆነ መዱ ወደ መዱን ዓሪዱን ሊሱኩን ተቀይሮ ሁለት አራት ወይም ስድስት ሐረካ ይሳባል ማለት ነው። አቀራሩ መሊኪ ናስ። ቲላዋውን ልብ እያላችሁ ለማስተካከል ኢላሂ ናስ። ኢላ ስንል ላሙ ላይ ከፈትሐ በኋላ አሊፍ ሰጊራ መታለች። አሊፍ ሰጊራ የመድ ፊደል ናት። መዱ መደል አስሊ ወይም መደ ጠቢዒ እንለዋለን። ላሙን ሁለት ሐረካ እንስባለን። አቀራሩ ኢላሂ። አናስ ስንል ላመል አል መጥቷል። አሁንም ላሙ ስለማይቀራ ሸምስያ ነው የምንለው ኢንሻአላህ። ሁለተኛው ሁክም ኑን ሸዳ ሆኖ መጥቷል። ኑን ሸዳ ሆኖ ከመጣ ጉና እንለዋለን። ወደ አፍንጫችን ወስደን ሁለት ሐረካ ጠበቅ አድርገን እንቆይበታለን። አቀራሩ ኢላሂ ናስ። ሁለተኛው ሁክም ከፈትሐ በኋላ አሊፍ ስኩን ሆኖ መጥቷል። እንግዲህ ማቆሚያ ላይ ስለሆነ መዱን ዓሪዱን ሊሱኩን ብለን ሁለት አራት ወይም ስድስት ሐረካ ይሳባል። አቀራሩ
إله الناس نعم من شر الوسواس الخناس من سنل نساكنا متالج قتلو شين متوال شين يخفى فيدل نو إخفاء مالت مدبك ويم مششق مالت نو يمن دبك أو ويم يمن ششق ونو نساكنا وانو أكرارو من شر الوسواسي سنل سنل لام متوال انجدي لام لامو سلتكرا قمريا نو منلو ان شاء الله ودفيت ست ماروت يغباچوال من شر الوسواس الوسوا سنل واو لاي كفتحه بኋላ الف سكون متوال الف يمد فيدل نو مدو مد الاصلي ويم مد الطبيعي نلوالن واون ሁለት ሐረካ እንስባለን አቀራሩ من شر الوسواس الخناس ስንል ላመል መጥቷል ላሙ ስለተቀራ እንግዲህ ቀመርያ ነው የምንለው ኢንሻአላህ ال ብለን እንቀራዋለን الخناس خاء من حروف الاستعلاء ከሚወፈሩ ፊደሎች ነው ይወፈራል خاء الخناس ኑን ሸዳ ሆኖ መጥቷል እንግዲህ ኑን ሸዳ ከሆነ غና እንለዋለን ወደ አፍንጫችን አምጥተን ሁለት ሐረካ ጠበቅ አድርገን እንቆይበታለን الخناس አቀራሩ መጨረሻ ላይ ከፈትሐ በኋላ ኑን ላይ ከፈትሐ በኋላ አሊፍ ስኩን ነው መጥቷል ማቆሚያ ላይ ስለሆነ መዱ ወደ መዱን አሪዱ ሊስኩን ይቀየራል 2 4 ወይም 6 ሐረካ ይሳባል አጠቃላይ ስንቀራው من شر الوسواس الخناس طيب الذي سنل ذال لاي ككسر بኋላ ياء سكون متوال ياء يمد في دلنو مدو مد الاصلي ويم مد الطبيعي نلوالن ذالون ሁለት ሐረካ እንስባለን አቀራሩ الذي يوسوس እንግዲህ ብዙ እህት ወንድሞች ይሄን ዋው ተስባላችሁ አይሳብም መሳቢያ የለውም يوسوس في صدور الناس في سنل كفاء كسر በኋላ ياء سكون መጥቷል እንግዲህ ያው ስላልተጻፈ ነው እዚህ ያ የመድ ፊደል ነው መዱ መድ الاصلي ወይም መድ الطبيعي እንለዋለን ያ ፋኡን ሁለት ሐረካ እንስባለን አቀራሩ في ብለን في صدو صاد من حروف الاستعلاء كم يوفروا في دالوچ ነው ይወፈራል في صدو ዳሉ ላይ ከዶም በኋላ ዋው ስኩን መጥቷል እንግዲህ ተቅዲረን ነው በተቅዲር በማሰብ ነው ኢማጂኔሽን ነው የሚባለው በታሳቢ ነው ስኩን የምንለው የመድ ፊደሎችን ኢንሻአላህ ወደፊት ያው አህካም ተጅዊድ ላይ በደህና ተማሩታላችሁ ከዳል ضم በኋላ ዋው ስኩን መጥቷል ዋው የመድ ፊደል ነው መዱ መደል አስሊ እንለዋለን ዳሉን ሁለት ሐረካ እንስባለን አቀራሩ في صدور الناس را كسر ስለሆነ ሙረቀቅ ነው ይቀጠናል في صدور ብለን الناس ስንል ላመል መጥቷል መጀመሪያ ያው ላሙ ስላልተቀራ ሸምስያ ነው የምንለው الناس ኑን ሸዳ ሆኖ መጥቷል غና እንለዋለን ወደ አፍንጫችን አምጥተን ሁለት ሐረካ ጠበቅ አድርገን እንቆይበታለን አቀራሩ الناس ኑን ላይ አሁንም ከፈትሐ በኋላ አሊፍ ስኩን ሆኖ መጥቷል እንግዲህ አሊፍ የመድ ፊደል ነው ታውቃላችሁ መጨረሻ ላይ ስለሆነ መዱ ወደ መዱን አሪዱ ሊስኩን ይቀየርና 2 ወይም 4 ወይም 6 ሐረካ ይሳባል አቀራሩ الذي يوسوس في صدور الناس تلاوون لب بلاچو بارك الله فيكم من الجنة والناس من سن اللام متوال እንግዲህ ላሙ ስለተቀራ ቀመርያ ነው የምንለው ኢንሻአላህ ሚነል ላሙ ይቀራል ሚነል ጂነቲ ኑን ሸዳ ሆኖ መጥቷል غና እንለዋለን ወደ አፍንጫችን አምጥተን ጠበቅ አድርገን ሁለት ሐረካ እንቆይበታለን አቀራሩ ሚነል ጂነቲ ወናስ እንል ወናስ እንል እዚህ ላይ ላመል መጥቷል ያው ሸምስያ ነው ላሙ ስላልተቀራ ሌላው ኑን ሸዳ ሆኖ መጥቷል غና እንለዋለን ወደ አፍንጫችን ወስደን ሁለት ሐረካ ጠበቅ አድርገን እንቆይበታለን አቀራሩ ወናስ መጨረሻ ላይ እንግዲህ ኑን ፈትሐ ሆኗል ከፈትሐ በኋላ አሊፍ ስኩን መጥቷል አሊፍ የመድ ፊደል ነው
መጨረሻ ማቆሚያ ላይ ስለሆነ ወቅፍ ላይ መዱን ዓሪዱን ሊሱኩን ብለን 2 ወይም 4 ወይም 6 ሐረካ ይሳባል። አቀራሩ ሚነል ጂነቲ ወናስ። ጠይብ እንግዲህ ቲላዋውንም ትንታኔውንም ልብ ብላችሁ ተከታተሉ። ትንታኔው በአሕካመ ተጅዊዱ እያጠናችሁ መታገዝ ትችላላችሁ። ባረከላሁ ፊኩም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።